ጥላቶቻችሁ እናንተን ምን ያህል እንደሚያበረታቷችሁ ታውቃላችሁ? አታውቁ ይሆናል። ነገር ግን እናንተን ጥላቶች እንዴት ሲከተሏችሁ ወይም ተሳዳቢዎች ሲከተሏችሁ እናንተ ድቅድቅ ባለ ጨለማ ውስጥ መሀል ላይ እንደቆመች ሻማ ታበራላችሁ። አያችሁ? ምቀኛ ይኑራችሁ፣ ምቀኛ ይኑራችሁ፣ ተሳዳቢ ይኑራችሁ። ምክንያቱም ለምን ያበረታቷችኋል? እናንተን ወደፊት ይገፏችኋል። በቃ ፑሽ ይገፏችኋል ወደፊት። እውነቴን ነው የምነግራችሁ። ምቀኛ አታሳጣኝ ነው የሚባለው። ምቀኛ ሲበዛባችሁ እናንተ እንደ ሰማይ ኮከብ ትበዛላችሁ። ውበታችሁ እየጨመረ ይሄዳል። ፍቅራችሁ እየጨመረ እየበዛ ይሄዳል። በቃ ለምን ውስጣችሁ ያለ የታመቀው ፍቅር ይወጣል። የታመቀው ኃይል ለመስራት ይወጣል ማለት ነው። ስለዚህ ምቀኞቻችሁ እናንተን ምን ያህል እንደሚያበረታቷችሁ መገንዘብ ማወቅ አለባችሁ ማለት ነው። ልክ እንዲህ ፍክት ድምቅ ብላችሁ ትወጣላችሁ፣ ትሄዳላችሁ ወደፊት ማለት ነው። በቃ ያበረታቷችሁ፣ ወኔ አጥንታችሁ ቀጥ እንዲል ያደርጓችኋል፣ ተሳዳቢዎችና ምቀኞች ማለት ነው። ስለዚህ እናንተ እነሱ በተናገሯችሁ እነሱ በሚያደርጉት ድርጊት ልክ የእናንተ ኃይል ይጨምራል። እግዚአብሔር ኃይሉን ይጨምርላችሁ። አንዳንዴ ምንድነው የሚባለው መሰላችሁ? መንፈሳዊ ቅናትና ሰይጣናዊ ቅናት አለ። መንፈሳዊ ቅናት ማለት ልክ እንደናንተ እንደዚህ እንደሁለታችሁ ልክ እኔ እንደ ትንሱና እንዳላዛር እንደዚህ መስራት አለብኝ ወይም ልክ እንደነሱ እንደዚህ ዝንጥ ብዬ መታየት አለብኝ የሚል ሰው ይሄ መንፈሳዊ ቅናት ነው የሚባለው። ምክንያቱም እነሱ የሚያደርጉትን ነገር እሱ ይወስዳል ማለት ነው። መንፈሳዊ ቅናት ይባላል። ሰይጣናዊ ቅናት ደግሞ ምንድነው? እንዴት አባታቸው ነኝ እዚህ ጋር ወጥተው እንደዚህ አምሮባቸው አያቸዋለሁ፣ ነኝንማ ማጥፋት አለብኝ፣ ነኝንማ እንዲህ ማድረግ አለብኝ፣ ስማቸውን ማጥፋት አለብኝ፣ እንዲህ ማድረግ አለብኝ የሚል ይሄ ሰይጣናዊ ቅናት ነው። በእናንተ ውበት የሚቃጠል በእናንተ ውበት ተቃጥሎ የእናንተን መጥፎ ነገር ማውራት፣ ያልሆናችሁትን ሆኑ ብሎ የሚያወራ ይሄ ሰይጣናዊ ቅናት ይባላል። እናንተን ለማጥፋት የሚጥር ሰይጣናዊ ቅናት፣ የእናንተን አርያ ደግሞ የሚከተል መንፈሳዊ ወይም ደግሞ በቃ ንጹህ የሆነ ቅናት ማለት ነው የሚቀናው። ስለዚህ እናንተ በተቀናባችሁ ሰይጣናዊ ቅናት በተቀናባችሁ ሰዓት እናንተ ታበራላችሁ። ወዳጅ አትፍሩ፣ ወደፊት ሂዱ።